ኤንድ ሞንክ ቄስና መነኩሴ የነበረ ኤንድ ሂዝ ዋይፍ ዋዝ ነን ሚስቱ መነኩሲት የነበረች ቆቡን ጥሎ ከገዳም ወጥቶ እንደገና ቆቧን አስጥሎ መነኩሲት ያገባል የነሱ መሪ ሉተር ማርቲን። እዚህ ውስጥ አሁን ሃይማኖት ይገባል እዚያ ውስጥ በቃ የተሸወደ ህዝብ ማለት የተሸወደ በጣም እምዴት የተሸወደ ህዝብ። ስለዚህ እዚህ ውስጥ የህይወት ምንጭ አለ። የህይወት ምንጭ ለመዳን ከፈለግን ከዚህ ውስጥ እንዳትወጡ አስተምሮ የሮሙ ፖፕ ታይቶ ማለት ነው። የእኛን አስተምሮ ነገረ ተዋህዶ የኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያን ነገረ ተዋህዶ ነገረ ልደቱ የክርስቶስን መወለድ ለማጥናት 100 ዓመት ይወስድብናል። ያው 100 ዓመት እንዘያለ መንበረ ስብሐት ውስጥ ማይጠረግ አደረ ከአባቱ አንድነት ሳይለይ ከድንግል በድንግል ማርያም ማይሰጥ አደረ። ለምሳሌ እጃችን ዕቃ ስናነሳ ተገጥቶ አይደለም ከሰውነታችን ጋር ሆኖ ነው ዕቃ የምናነሳ። መለኮት ከመለኮትነቱ ከአባቱ ክብር ሳይለይ በድንግል ማርያም ማይጸር አደረ። ሲመጣ ሰው ሲባል ምን ማለት መለኮት እንደቋል ማለት አይደለም። መለኮት ስልጣኑ ሳይለይ በእመቤታችን ማይጸር አደረ። እኛ ክንዳችን ዕቃ ስናነሳ ዝቅ ብለን ስናነሳ ከሰውነታችን ሳይገነጠል ክንዳችን ዕቃ እንደሚያነሳ ሁሉ እጃችን እንደሚያነሳ ሁሉ ልክ እንደዚህ መለኮት እንዘያርቅ መንበረ ስብሐት ውስጥ ማይጸር ድንግል አደረ። ከአባቱ አንድነት ከስልጣኑ ሳይለይ በእመቤታችን ማይጸር አደረ። በድንግል በፈቃዳው ወረደ። በድንግልና ንጹሕ እግዚአብሔር ተወልደ ከሰማያ ሰማያት ወረደ። ንጹሕ ድንግል በሆነች ከቅድስት ድንግል ማርያም እግዚአብሔር ተወለደ። ይሄ ነው የሚያስተምር። እግዚአብሔር ይስጥልን። ያስተማረን የመከረን እግዚአብሔር ስሙ የከበረ ይሁን። ይህን ያደረሰ ደግሞ ጥምቀቱን ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።